አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማህር ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? ሰላማችሁ ይብዛ በያላችሁበት። አህለን ወሰህለን ነው መርሀበን። ሁላችሁም ገባ ገባ በሉ። በአዲስ ቪዲዮ ብቅ ብያለሁ። ዛሬ ይዤላችሁ የመጣው ቪዲዮ ጽናት ክፍል 69 ይቀጥላል። ዛሬው ደግሞ ለየት ያለ ነው። እንግዲህ ሁላችንም እንደምናውቀው ሰሞኑን የሰርጋቸው ፕሮግራም ወደ ሀዘን እንዴት ተቀየረ ሁላችንም እናውቃለን። የኪራ እናት እንዳለፉ ማለት ነው። እንግዲህ ኪራ ከዛ ሰዓት ጀምሮ አልተረጋጋም። ገና እየተወዘጋገበ የተደበላለቀ መጥፎ ስሜት፣ መጥፎ ሀዘን፣ ጸጸት ሁሉ ነገር ተጨማምሮበት ስካር ላይ ነው ዛሬ ማለት ነው። እንግዲህ ሁሌም ሰክሮ ሲገባ ሰክረህ ስራልን ምናምን እያሉ ብዙ ኮሜንተሮች እሱ ሲሰክር ዘና ያደርጋል እና ደስ ይላቸዋል፣ ፈገግ ይላሉ፣ ዘና ያደርገናል በሚል ማለት ነው። ዛሬ ግን ትንሽ የሚያሳዝን ነገር ነው። ምክንያቱም በሀዘን ውስጥ ሆኖ ሀዘኑን ለመርሳት ተጸጸቱ ለመውጣት ያደረገው ነበር ማለት ነው እና ጽናት ደግሞ ልክ እንደ እናት እንደ ጓደኛ እንዲሁም እንደ ፍቅረኛ እንደ ሚስት እንደ ሁሉ ነገር ሙሉ ቤተሰቡ ናት ለኪራ። እውነት የልጅ አዋቂ ሀሳቢ ለሱ ሁሉ ነገሩና ቢባል ማጋነን አይሆንም ማለት ነው። እንዲህ እንደምታዋት ቆም ገተር እያለች ሌሊቱን ሁሉ እሱን ጥበቃ በሀሳብ በጭንቀት እየዋለለች ልክ ምጥ እንደያዛት ሴት በሀሳብ ጭልጥ ብላ ነበር ማለት ነው ውዶችዬ። እና በስተመጨረሻም ኪራ ሰበር ሰካ ወልገድገድ እያለ እንደተለመደው ጠጥቶና ሰክሮ ራሱን ስቶ መጣ። እሷም በጣም አዘነች፣ ደነገጠች። ምክንያቱም ቀደም ሲሉ ኪራ ወደ ስካሩ እንዳይመለስ ድጋሜ እዚህ ሱስ ውስጥ እንዳይገባ አጥብቀው ተመካክረው ወስነው ቃል ተገባብተው ነበር። እንዲሁም በእናቱ ሀዘን ጸጸቱን ትቶ ፈጣሪ ያመጣብኝ ነው ብሎ አምኖ ሊቀበል ወዶ ሊረጋጋ ቃል ገብተው ነበር። እነ ናሁሜም እነ ምሩም ሁሉም ተሰብስበው መክረው አጽናንተው ቃል አስገብተው አረጋግተው ወስነው የጨረሱት ነበር። ወላኪን ኪራ ይሄ ስሜት እንዲህ በቀላሉ ሊቀረፍለት ስላልቻለ ድጋሚ ወደ ነበረበት ተመልሶ እንዲያውም ከበፊቱ የበለጠ ተስፋ ቆርጦ ራሱን ለማጥፋት ሙከራ እያደረገ እንዲሁም ደግሞ ነገ የመጨረሻ የቀን ነው ራሴን ማጥፋት አለብኝ ብሎ ወስኖ ይህን ሀሳብ እያሰበ ነበር። እንዲህ እንዳያችሁ ዛሬ የመጣው አዲሱ ጓደኛው በጣም አስተዋይ፣ ብልህ፣ መካሪ፣ ምክርን በንግግር ብቻ ሳይሆን በተግባርን የሚያሳይ መጥቷል ማለት ነው። እሱ ልጅ እንግዲህ እንደምታዩት ራስህን ወዳጅና በጣም ጨካኝ ሰው ነህ ብሎ ነበር ያለው ለኪራ። ኪራ ደግሞ እንዴት እንደዚህ ትለኛለህ? እንዴት እንደዚህ ትናገረኛለህ? ምን ለማለት ፈልገህ ነው ሲለው፣ ምክንያቱም አብዛኛውን ሰዎች ራሳቸውን ሊያጠፉ መጨረሻ ተስፋ ቆርጠው ራሳቸውን ለማጥፋት የሚወስኑ ሰዎች ሁሉ ራሳቸውን ወዳጅ ናቸው። ምክንያቱም የሚወዷቸውን የሚያስቡላቸውን ሰዎች ትተው ራሳቸውን ተዝህ ሀዘን ለማውጣት እና ራሳቸውን ካሉበት ጭንቀት ብቻ የመገላገያ መፍትሄ መስሎ ስለሚታያቸው እንዲህ ያለ ታሪክ ወይም እንዲህ ራሳቸውን ለማጥፋት የመጨረሻ ጣራ የመጨረሻ ተስፋ የመቁረጥ መፍትሄ አድርገው ስለሚወስዱት አንተም ልክ ከነሱ አንዱ ነህ። ለመሆኑ ለምን ይሄን ትወስናለህ? አያሳዝኑህም? በዙሪያ ያሉት ጓደኞችህ እንዲሁም የህይወት አጋርህ፣ ፍቅረኛህ ሁሉ ነገር የሆነችው ጽናት አታሳዝንህም? በእርግጥ በእነሱ በጣም ተቀይመሃል። ምክንያቱም የእናትህን ህመም ስላልነገሩህ። ነገር ግን ያፈቀረ ልብ ደግሞ ብዙ ነገሮችን ይቅር ይላል፣ ብዙ ነገሮችን ያልፋል በማለት መከረው ማለት ነው ይሄ ጓደኛው። ኪራ ግን እንዴት እንደዚህ ትላለህ? ነገሩ አልገባኝም። እኔ ያለሁበትን እኔ የሚሰማኝን ስሜት አንተ የት ታውቃለህ? ታልደረሰብህ ይህን ልትረዳኝ አትችልም እያለ መልስ እየሰጠው ነበር። እንዲሁም ይሄ ጓደኛው በመነገታውም ጠዋት ሰተት ብሎ ቤታቸው ድንገት ነበር የገባው። ጽናት ግን በመደንገጥ እንዴት መጣህ? ተየት መጣህ? በየት ገብተህ ነው? ምናምን በጣም
በተደናገጠ እንዲሁም በተንቀጠቀጠ አንደበት ጠየቀችው። እሷ መጥበቅ ሆና በሀሳብ ጭልጥ ብላ ነበር ማለት ነው። ከዛ እሱም እንዴ ትናንትና መኪና ውስጥ የረሳው ቁልፍ ነበር በዛ ነው የገባው በማለት መለሰላት። እልሙህም ኪራ ወይን ነው ብሎ ሲጠይቃት ተኝቷል አለችው። እንዴ እስካሁን አለ እስካሁን የሚባለው እኮ ተኝቷል አደረና ተኝቷል አረፈደ ሰው ነው። እሱ ግን ጠዋት መጥቶ ስለተኛ እስካሁን የሚባል ነገር የለም አለችው። ቢሆንም ብሎ ለመቀስቀስ ወደ ክላሱ ገብቶ ኪራ 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 እያለ ሲጠራው እንዲ አንተ ሰውዬ አትተወኝም እንዴ? እስከ መቼ ትከታተለኛለህ? ምን አድርግ ነው የምትለኝ? ምናምን እያለ እየተነጫነጨ ኪራ ከእንቅልፉ ተነሳ። አይኑን እየገለጠ እየተንጠራራ በተጫጫና እንዲበቱ እንዴ ምንድን ነው ምናምን ብሎ ሲጠይቀው እንዴ ትናንት ቃል የገባኸውን ወይም ትናንት አድርገዋለሁ ያልከውን ነገር ረሳኸው እንዲ አለው። ምን ነበር ምናምን ብሎ ሲል ኪራ እንዴ ራስህ ልታጠፋ አልነበር እንዴ የወሰንከው ምናምን ሲለው ኧረ ቀስ ብለህ እንዴ ሰው ቢሰማህስ እንዴት ስትል በማለት ኪራ መለሰለት። እንደገና ልጁ እንዴ ቢሰሙስ ነገር ሊያውቁታል ሁሉን ነገር በሚል መለሰለት እና ቀጥታ ወደ ሳሎን ወጡ። ወደ ሳሎን እንዲወጡ የኪራ ወንድም ታውቁታላችሁ እሱ ጋር ተገናኙና ከአዲሱ ጓደኛቸው ትንሽ አወሩ። ከሁሎችም ሀሳቡ በሰል ያለው ይሄ ይሻላል በማለት እሱም ምናልባት ኪራንም ለወንድሙ ጋር በማጠጋጋት ከወንድሙ ጋር በማቀራረብ ካለበት ስሜት ላወጣው እችላለሁ፣ አንድ መፍትሄ ሊሆን ይችላል ብዬ አስባለሁ በማለት ኪራ ይሄ ኪራ ጓደኛ ማለት ነው አለ። ከዛ ናሆሜና ሙሩ ትንሽ ቁጭ ብለው እያወጉ ነበር። እሱም እንዴት ነው እንዴት ኪራ እንደዚህ ይሆናል? ወደ ሱሱ እኮ ተመለሰ። ትናንትና ወደ ተመካከረበት ቃል የገባበትን ነገር ትቶ ወደ ነበረበት ተመልሷል። የሱ ነገር በጣም አሳሳቢ እየሆነ ነው። የሆነ ነገር ማድረግማ አለብህ በማለት ናሆሜን ሙሩ ነገረችው ማለት ነው ሙሩን ናሁም ደግሞ እንዴት እኔ ምንም ላደርግ አልችልም፣ በቃኝ፣ በጣም ደከመኝ፣ የኪራ ነገር ከአቅሜ በላይ ነው የሆነው፣ እኔ ምንም ላደርግ አልችልም፣ ምን አድርግ ነው የምትይኝ? ምን ስላደርግ እችላለሁ? በቃ ከእንግዲህ እኔ የማውቀው ነገር የለም በማለት ተስፋ በመቁረጥ በሚያሳዝን ሁኔታ እየተናገረ ነበር ማለት ነው። ከዛ ሙሩ ደግሞ እንዴት እንደዚህ ትላለህ? ጓደኛ ማለት እኮ በሀዘንም በደስታም በሁሉ ነገር ከጎን ሊሆን ይገባል። ዛሬ በዚህ ሁኔታ ላይ እያለ ኪራ ብቻውን ልትተው አይገባም። አብረኸው ከጎን ሆነ ጥረት ማድረግ አለብህ። እንዲሁም ከወንድሙ ጋር እንዲቀራረብ የምታደርገው ነገር ሊኖር ይገባል በሚል ሀሳቧን እየሰጠች ነበረ እላችኋለሁ ውዶችዬ። የዛሬው ቪዲዮ ረጅም ነው፣ ብዙ ነገር ማለት ይቻላል እንደቀጠለ ነው። ሀዘን ላይ ናቸው እንግዲህ የሀዘን 3-4 ክፍሎች እንግዲህ በሀዘን እያሳለፏቸው ነው። በሚቀጥለው ደግሞ በሌላ ቪዲዮ በአዲስ ነገር እውነት ኪራ ራሱን ያጠፋል ወይስ ይጽናናል ወይስ ይቀየራል? በጓደኛው ምክር ተገጽቶ ወደ ራሱ ይመለሳል ወይስ ወደ አሰበው ወደ መጨረሻ አቋሙ ይቀጥላል የሚለውን አብረን የምናየው ይሆናል። እስከዛው ድረስ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። አብራችሁ ስለምትከታተሉ ከልብ አመሰግናለሁ። መልካም ምሽት፣ መልካም ሁሉም እመኝላችኋለሁ። በያላችሁበት ሰላማችሁን ያብዛልኝ። ባይ ባይ።